ወንድሜ የኔ ቪን በጣም አድናቂ ነው። በጣም ነው የሚወዳት። ዘፈኖቿን ሁሌ ነው የሚሰማው። ዛሬ ሰርፕራይዝ እናደርገዋለን። አይንን ጨፍን። አዎ ነይ አልቀነሰም ፍቅር ምን ውስጥ ገነት ውስጥ ራሷ ናት። እኔ አላምንቃት። ፎቶ ናት። አዎ ራሷ ናት። እንዴት እንደምወድሽ እኮ ሁለቱንም ዘፈንሽ እንዴት እንደምወደው አንድ ዘፈን የምትዘፈኝ አልበኝልን አላህ ጣም ከነዘው የምወድልበት ትምህርት ቤት አስተማሪዎች እየደጋገሙ ስታድጊ ወደፊት ምን መሆን ትፈልጋለሽ ሲሉኝ የተቸገረውን መርዳት እላቸው ነበር። እኔ እንግዲህ ምን አይነት ጢማጢም እንዳሰሩብኝ አላቅም። የረጂው ቀርቶ የተቸገረውን ሰው የገጸ ባህሪ እስካሁን እየተጫወትኩላችሁ ነው። ሰላም እንዴት ናችሁ? ኮሜዲያን አዝመራውን ፕራንክ ላረገው ነው። እኔን በጣም ነው ማግኘት የሚፈልገውና ልክ ሲያየኝ ምን እንደሚሰማው አብረን እኔ ጋይስ ተከተል አዝቤ መጣሁ እዚህ አየኸኝ መጣሁ እዚህ ነኝ እኔ ውርጋጥ ለምን አርገኝ ስማ አሁን ለፈስ ቅዱስ አብምዳ ሊንክዲን ሚስሊዲንግ የሆነ አፕ ነው እና ከአንድ ወር ከሁለት ሳምንት እንደዛ አካባቢ የሆነ ስልክ ይደወልና ከሆነ ሪል ስቴት ነው የደወልነው ትላለች። ከዛ እኔ ደግሞ ከሪል ስቴት ተደወለ ሲባል ቀጥታ የምታስቡት የራሳችሁን ስራ ነውና የመሰለኝ ሪል ስቴት ሙሉ ሆም ኬር ለዚህ አግሪመንት ሊፈራረሙ እንደዛ ብሎ ብዬ አስቤ ያሺ ምንድነው ምናምን ስል አይ እንደዚህ አይነት አማራጮች አሉን፣ ይሄን ያክል ፐርሰንት ቅድመ ክፍያ፣ ከዛ ኋላ በተለያዩ የባንክ ብድር አማራጮች ምናምን እንደዛ እናደርጋለን ትላለች። ከዛ ይሄ ሴልስ የሚሰሩት ሰዎች ስራቸው ከባድ እንደሆነ አንደርስታንድ አድርጋለሁ እና ያው ሪስፔክትፉሊ ነው ማናገራቸው። ከዛ አይ ያው እኔ እንኳን ለጊዜው ሐሳብ የለኝም ግን እንደዚህ አይነት ሰዎች ሳገኝ ስልካቸውን ፎርዋርድ አድርጋለሁ ብዬ ነው የተለያየ ነው የመጀመሪያው ማለት። ከዛ በኋላ ኤኒዌይስ ሁለተኛም እንደዛ ትደውልና ለፎሎ አፕ አይ በቃ አላገኘሁም ፎርዋርድ አድርጋለሁ። ከዛ ሶስተኛው ላይ ትደውል ምን አይነት ቀን ላይ ነው የምትደውልልኝ ያለችው በጣም አድካሚ ሆነ ቀን። 2 ፔሸንት ነበር ዲስቻርጅ የሚደረገው። አንደኛው ከሰናይ ሜዲካል ሴንተር ነው፣ አንደኛው ደግሞ ከላንሴት ነው የሚወጣው እና እነሱን ከሆስፒታል አስወጥተን ቤታቸው ወስደን ከዛ ነርሶቹን ጋር አያይዘን ስራውን አስጀምረን አድካሚ ቀን ነበር። ከዛ እየሄድኩኝ ከዛ ደግሞ ምን ሀፕን አድርጓል የኛ ኮንዶሚኒየም ይሄ ቆጣሪው የኤሌክትሪክ ቆጣሪው አንድ ነው እና ኮሚቴዎቹ እርስ በርስ ተጣልተው ጠፍቶ 3 ቀን ጨለማ ውስጥ ነው ያለሁት። ከዛ አሁን ከሰል ማንደጃ መግዛት አለብኝ እና ከሰል ማንደጃና ከሰል መግዛት አለብኝ እና እሱ ፓርቲ ኢሪቴት አድርጎኝ ነው የሚሄድ ያለሁት። ከዛ ምን ትላለች ደውላ ሃይ ዶክተር ቶማስ በቃ ተጠፋፋን እኮ እንዴት ነው ሐሳብህን አልቀየርክም አለች። ከዛ ሳስበው እንዴ ለምንድን ነው ኤቭሪ ታይም ሴትዮ ስደውል አይ ፊል ባድ ሪል ስቴት መግዛት ባለመቻል አፎርድ ባለማድረግ ማለት። ከዛ አይ በቃ እውነቱን ለምን አልነግራትም ብዬ አይ እኔ አፎርድ አላደርግም ሪል ስቴት ለመግዛት ጀስት ሌሎች ሰዎች ከጠየቁኝ ነው ልሰጥ የምችለው እንጂ እኔ አፎርድ አላደርግም። አሁንም አፎርድ አላደርግም፣ አፍተር ኢየርም አፎርድ ማድረግ አይመስለኝም። ስለዚህ ኤኒዌይስ ስልካችሁን ከጠየቁኝ ግን ሰዎች እሰጠዋለሁ አልኩኝ። ከዛ ግን ስልኩን የት ነው ያገኘሽው ስላት ሊንክዲን ላይ ነው ያገኘሁት አለች። ሊንክዲን ላይ ለምሳሌ ሲኒየር ምናምን ሱፐርቫይዘር ይላል ወይ ደግሞ የሆነ ሳምቲንግ ዳይሬክተር ይላል ወይ የሆነ ኤክስኪዩቲቭ ምናምን ይላል። ስለዚህ ኤክስፔክት የሚደረገው በታይትሉ ልክ ተደርጎ ነው እና እሱ ፓርት ለብዙ ሰዎች ሚስሊዲንግ ነው እና አንዳንዴ ሊንክዲን ፕላትፎርሙ ምንድነው ፖይንቱ የሚለው ነገር አንዳንዴ ግራ ይገባኛል። የሰው ልጅ ማለት ነው የልጁን ስም በድሉ ብሎ ስም መስጠት ባቆመበት ሰዓት ማለት ነው ወላጅ ልጅ በድሉ ያድጋል የምትሉ ሰዎች ለዛውም በዚህ ዘመን በድሉ